ክርስትና የሚወዱህን እየወደድክ የሚጠሉህን እየጠላህ የምትኖርበት ህይወት አይደለም፣ ከዛ በላይ የሆነ ነው። ይሄንን ሁሉም አህዛብ ስለሚያደርጉት ሰው የሆነ ሁሉ የሚወደውን ሰው ይወዳል፣ ህግም ሰራህም አልሰራህም የሚጠላውን ይጠላል። ክርስቲያን ስትሆን የሚለየው ምንድነው ካልከኝ የሚወድህን ሰው በወደድክበት የፍቅር መጠን ልክ የሚጠላህን ሰው መውደድ ነው። ክርስትና ልዩ የሚያደርገው የገፋህን ሰው ሲወድቅ አይተው ሄደህ ማንሳት መቻል ነው። የገፋህን ሰው ክርስቶስ እየገፉት ስለነሱ ይጸልይ ነበር። ክርስቶስን መምሰል ማለት በህይወት መኖር ነው። የሚጠላህን ሰው ብዙ ፍቅር ሰጥተህ ወደ ፍቅር መንገድ ማምጣት ነው ክርስትና። ያንተ የሆነውን ነገር የወሰደብህን ሰው ያለህን እንደገና ጨምረህ መስጠት ነው ክርስትና። ዋጋ ያስከፍላል። ዝም ብለን የምናወራው አይደለም፣ ዋጋ ያስከፍላል። የምትኖረው ነው። አንዳንዴ ሞኝም ያስመስላል። ስትኖረው የሞኝ ህይወት ይመስላል። ሲረግሙ ስትመርቅ የሚያዩ ሰው እንደሞኝ ሊያዩ ይችላሉ። ያው በዓለም አስተሳሰብ አሁን ዘመኑ የሄደበት የራሱ የሚለው የዘመናዊነት መለኪያዎች አሉ አይደለ? ሰዎችን ዘመናዊ የሚያስመስሉ ብልጥነት፣ ቀድሞ መገኘት ምናምን፣ እሱ በክርስትና ህግ አይሰራም። በክርስትና ህግ መቅደም ከፈለግ ጓደኛህን መጀመሪያ ማስቀደም አለብህ። አንተ ከኋላ ስትሆን በክርስቶስ ከፍ ትላለህ። አንተ ዝቅ ስትል በክርስቶስ አንተ ከፍ ትላለህ እንጂ በብልጠት ራስን በአልሆነ ወይም ደግሞ ምንድነው ቀጥተኛ ባልሆነ መንገድ ራስን ለማሳደግ ራስን ሰዎችን ገፍተህ የነሱን ቦታ ለመውረስ የሰዎችን ንብረት ወስደህ አንተ ሀብታም ለመሆን የሰዎችን ዕውቀት የራስን ለማድረግ በመሞከር የሰው የሆነውን ነገር በሙሉ የራስ በማድረግ የምትከብርበት ህይወት አይደለም። ያለህን በሙሉ በመስጠት ነፍስህንም ጭምር ለባልንጀራ አሳልፈ በመስጠት ውስጥ የምትከብርበት ከፍ ከፍ የምትልበት ህይወት ነውና ክርስትና እንዲህ ማውርተ ነው የሚገለጽ አይደለም፣ ኖረ ነው የሚገለጽ ነው። የምንገፋለት ልንሞትለት የሚገባ ነው፣ ዋጋ ልንከፍልለት የሚገባ ነው። ያንን ስናደርግ ደግሞ እንደው ያችን ገነት የምትባል አይነት ቁልፍ ለማግኘት ሳይሆን እግዚአብሔር ለኛ ከከፈለው መልካምነት ፍቅር አንፃር ስለሚገባው ልንሆንለት ስለሚገባው እኔ ሲኦልን አልፈራም። እንደው አሁን ሳስበው የጌታ ፍቅር ትንሽም ሲገባኝ ሳስበው እንዴ ሲኦል ነው የሚያስፈራው፣ እሱን ማጣት ነው የሚያስፈራው። አየህ ከሲኦል እሳት በላይ እግዚአብሔርን ማጣት ያቃጥላል። እሱን ማጣት ባዶነት እንዲሰማ ያደርጋል፣ እንደሌለህ እንዲሰማ ያደርጋል። እና ኃጢአት ማለት እንደው በጣም እዚህ ቃሉን ተርጉመውልኝ ኃጢአት ማለት ማለት ነው። ኃጢአት ከእግዚአብሔር በሰውና በእግዚአብሔር መካከል ያለውን ግንኙነት የሚያቋርጥ ማንኛውም ነገር ኃጢአት ነው። ስርወ ቃሉ ምንድን ነበር? የኃጢአት አጣ ነው የሚለው ማጣት ነው። ማጣትን የሚገልጽ ነው ቀጥተኛ ትርጉሙ። እግዚአብሔርን ማጣት የእግዚአብሔር የሆነውን ነገር ማጣት ኃጢአት ማለት ወይም ከእግዚአብሔር መለየት። ራስንም ማጣት አለበት። ራስንም ከእግዚአብሔር ስታጣው ከእግዚአብሔር ደጅ ከእግዚአብሔር መቅደስ ስታጣው እና ባጭሩ ምን ለማለት ነው? ክርስቲያን በጣም ውድ ከሲኦል በላይ እግዚአብሔርን ማጣት ያስፈራኛል ሲሉኝ ከሲኦል በላይ ኃጢአት ለምሳሌ እኔ እንደው ኃጢአተኛ ነኝ አሁንም እግዚአብሔር አልፈቅድልኝ ቢሉ ኃጢአት ሰርተው ያውቃሉ? ምን ይነገራል ደግሞ ምን ይነገራል? አሁን ተክለኝ ኃጢአቶች አሉ። እኔ ወቃች ኃጢአት ብዙ አይነት ነው። የህሊና አለ፣ የነቢብ ኃጢአት አለ፣ በሐልዮ የምትሰራው አለ፣ በነቢብ አይ ከገቢሩ ማለት ነው። እስኪ እሱን ለንሳባቴ ልንገራችሁ። እሺ ቀጥሉ። እሺ እና ምን ለማለት ነው? ሲኦል ለምሳሌ እኔ ተፈርዶብኝ ሲኦል ብገባ እንዲህ የክርስቶስን ፍቅር ቀምሼ ከሱ ጋር አንድ ሆኜ ግን እጣይ ሲኦል ቢሆን አስዩም ለማለት ነው። በዛ ሰዓት ከሲኦል ሰዓት በላይ ያ ጻዕዳ የሆነው በጻዕዳ ፈረስ ተቀምጦ የተቀበለን በደመና ሆኖ የመጣውን ክርስቶስ ያንን ንጉስ ተወዳጁን ክርስቶስን ሳላይ የሱን ዙፋን በሱ ፊት የሚያውደውን ያንን በጎ መዓዛ ሳላሸት በመቅረቴ ነጭ ከለበሱት ጋር ባለመሆኔ ያንን ድንቅ አምላክ ሐዋርያት ያዩት የዳሰሱት አብረውት የበሉት የጠጡትን በእጁ ብዙ ሰዎች የተፈወሱት ክርስቶስ ያንን ክርስቶስ ከእርሱ ጋር እድል ስላላገኘው ነው ያ ጸጸት ነው እሳት ሆኖ የሚገለኝ ነው። ሳስበው ከሰዓቱ በላይ ያ ጸጸት ይገለኛል። እና ክርስቲያኖች እንደው ሲኦልን በመፍራት ወይም ደግሞ ገነት እንድገባ በማለት በካልኩሌሽን ምንገባበት ሳይሆን በብዙ ሞኝነት፣ በብዙ የዋህነት፣ በብዙ ቅንነት እንደ ቃሉ ለመኖር በምንሞክረው ለሱ ለመገዛት በምንሞክረው ፍቅሩን ተረድተን መሆን አለበት። እግዚአብሔር ለኔ ያደረገው ምንድነው? አሁን አንተና እኔ እያወራን ነው። በዚህ ሰዓት የሆነ መጥፎ ነገር ብናገር አንተን አይደለም መፍራት ያለብኝ፣ ካንተ የሚቀርበኝ ክርስቶስ ነው። አየህ አንተና እኔ አሁን በሆነ ሴንቲሜትር ወይም ሜትር በሚለካ ዲስታንስ መጠን ልክ ነው ያለ ነው። እግዚአብሔር ግን ርቀት የለውም፣ ከኔ ጋር ነው ያለው፣ በኔ ውስጥ ነው ያለው። ልዋሻው ማልችለው፣ ልርቀው ማልችለው፣ ላመልጠው ማልችለው ጌታ ነው። ምክንያቱም በመዳፉ ነው ዓለም ሁሉ ተጠቅልሎ ያለው። መዳፉ ውስጥ ተጠቅለን ሰማዩ ምድሩ መዳፉ ውስጥ ተጠቅልሎ ያለ አንተ የትሸሻለ አትችልምና ከምንም በላይ ደግሞ እግዚአብሔርን መፍራት እና ቅድም እንዳልኩ ጽድቃችን በሰው ላይ ነው ያለው። ለሰዎች በመናደርገው ነገር ክርስቶስ በአካል አግኝተነው አናበላው፣ አናጠጣው፣ አናቅፈው ወይ ደግሞ እግሩን አናጥበው፣ ልብሳና ለብሰው። አሁን ክርስቶስን የምናገኝበት የፍቅሩ መንገድ ለሰዎች በመናደርገው ነገር ነው። ለሰዎች የምትመኘው በጎ ነገር ከሀሳብ ይጀምራል። በነገራችን ላይ አንተ ቤተክርስቲያን እየተመላለስክ
ጓደኛ ይሄ ነገር ባይሳካለት እያልኩ የምታስብ ከሆነ ያ ሰው መጥፎ ነገር እንዲገጥም የምትመኝ ከሆነ በጣም ችግር አለ። እግዚአብሔር እንዴት ነው ያንተን ምኞት የሚሰማ? እና እድገት የሚጀምረው ከዚህ ነው። ክርስትና እድገት አለው። ከበጎ ሀሳብ ትጀምራለህ፣ በጎ ነገሮችን ታደርጋለህ። ያን ስታደርግ በካልኩሌሽን ይሄን አድርጌ ይሄን እቀበላለሁ በማለት አይደለም። እንደው በጸጋው ስላደረገልን ብዙ ነገር ሁሉንም ማለት እንችላለን ስላደረገልን ለዚህ ስጦታው በጸጋው ላደረገልን ተቆጥሮ ለማያልቀው ስጦታ ስለ ፍቅሩና ስለ ውለታው የምናደርገው መሆን አለበት። ህይወታችንን ስንሰጠው ራሳችንን አሳልፈን ለሱ ስናስገዛ ከከፈለልን ውለታው ልንከፍለው ከማንችለው ከበዛው ብድራቱ የተነሳ መሆን አለበትና በተቻለ መጠን ዘመኑ ትንሽ የመጠላለፍ የመገፋፋት በተለይ ቸርች ውስጥ ያሉ ነገሮችን ስታይ በየትኛውም ቤተ እምነት ነው በሚገርም ሁኔታ የትኛውም ቤተ እምነት አሁን ለእምነት ያለን ቫልዩ እየቀነሰ መጥቷል። ዘመናዊነቱ መሰለኝ ወደዛ እየጎተተ እየወሰደው ሰዎቹ ሞራላቸው በጣም እየደቀቀ ድሮ ለእምነት አባቶች ቤተ እምነት ውስጥ ለምታገኛቸው ነገሮች የምትሰጠው ክብር አሁን እየቀነሰ ሰዎቹ ለእምነት አባቶች ክብር አይሰጡም፣ ለቅዱሳት ነገሮች ክብር አይሰጡም። እና ያ ነገር እንዳይኖር ቅንነቱ ትትናው አባቶቻችን አሁን ሳይማሩ እኮ ራሳቸውን እንዳልተማረ ሰው እኛ አልተማርን እያሉ ግን ደግ ስራ በጣም ብዙ ይሰራሉ። ድሆችን ይጎበኛሉ፣ በሰው ላይ ክፉ አያደርጉም፣ ጠዋት ወጥተው ማታ ገብተው ሰርተው ልጅ ያሳድጋሉ ምናምን። እኛ ደግሞ ስራችን ሙሉ ሰው ላይ ክፉ ነገር ማሰብ፣ ክፉ ነገር ማድረግ፣ ሰው ላይ ሊደረግ እኛ እኮ እንዲሆንብን አንፈልግም፣ ግን ሰው ላይ እናደርጋለን። ቃሉ ደግሞ እንደዛ አይልም። አንተ ላይ እንዲሆን ማትፈልገውን ሰው ላይ አታደርግ ነው የሚለውና ሰዎች ለሰው ያለን ነገር ጽድቃችን ነው መቁጠር አለብን። የኛ መጽደቂያችንም መኮነኛችንም ሰዎች ጋር ያለን ነገር ነውና በሰው ነው የምንጸድቀው። ለሰዎች ባለን አስተሳሰብ ባለን በጎ ነገር በመናደርገው ነገር ልክ ነው እግዚአብሔርን የምናገኘው። ልክ እንዳቡነ ቢሾይ ማለት ነው። እንዳቡነ ቢሾይ እንግዲህ ግብፃዊ ናቸው። እሳቸው እንግዳ ሆኖ ክርስቶስ ቤታቸው ያርፍ ነበር። እንግዲህ እሳቸውን ታሪክ የሚያውቅ ሰው ካለ ለማናቅለኛ ነገሩ እና የሆነ ጊዜ ያው ገዳሙ ስትሆን የበጎ አባቶች ይኖራሉ፣ ለሌሎች ደግሞ ለወጣኔ መነኮሳት የሚጸልዩ አሉ፣ የሚመክሩ አሉ፣ የሚያስተምሩ አሉ። እና አባ ቢሾይ ይታወቃሉ፣ በጣም ክርስቶስን ይወዳሉ። በጣም በቃ እኔ እሳቸውን ሳስብ በጣም ነው የሚገርመኝ ታሪካቸው። ከመውደዳቸው የተነሳ እያለቀሱ እንደው ባይህ እያሉ ሲጸልዩ ክርስቶስ እየተገለጠ ያናግራቸው ነበር፣ ያገኙት ነበር። እና አንድ ቀን እንግዳ ሆኖ ቤታቸው ገባ። ያው በእንግዳ በመነኮሳት ስርዓት እግር ይታጠባል። እንግዳ ከገባ እግር ሲያጥቡ እግሩን አየው። እግሩ የችንጋር ምልክት ያለበት ነበር። ቀና ሲሉ ክርስቶስ ነው። መጀመሪያ ሲገባ በእንግዳ አምሳል በአረጋዊ አምሳል ነው የተገለጠላቸው ጌታና ባርኳቸው ሄደ። ከዛ በኋላ አንድ ወንድማቸው ሲመጣ ያለቀሱ ተገርመው ነበር። ምን ሆነ ነው? ጌታ ተገልጦልኝ ምናምን አሉ ማለት ነው። እና ከዛ ሁለተኛው ደግሞ ሲሄድ ለአንተ ይገለጥልሃል ምናምን አሉና ሌሎቹ ጌታ እንዲገለጥልን ምን እናድርጋሉ? ተመካከሩ ሌሎች መነኮሳት ማለት ነው። ከዛ በኋላ እንግዲህ ለአንድ አባት ጠየቁ። ወጣኔያን ተሰብሰቡ፣ ጌታን ማየት እንፈልጋለን አሉ። ከዛ በኋላ ሄዱና እሳቸው ጌታ በዚህ ሰዓት ተራራው ላይ ይገለጣሉ ብሏል ብለህ መልእክት አስተላልፍ ተብያለሁ ብለው ይነግሯቸዋል። ከዛ በኋላ በተባለው ሰዓት መነኮሳቱ እየተሯሯጡ ወደ ተራራው ሲሄዱ አንድ በጣም የሸመገለ ያጎበጠ በመርኩዝ የሚሄድ ሽማግሌ እባካችሁ ጌታን ማየት እፈልጋለሁ እያለ ወደ ተራራው አብሯቸው ለመውጣት ሲጣጣር እባክህ ሄድኛ ሳናየው ያልፍብናል ምናምን እያሉ ሄዱ። መነኮሳቱ ጥለውት ሄዱ። መጨረሻ ላይ አባ ቢሾይ እንደተለመደው አብሯቸው ሲወጡ እኛ ሽማግሌ እንደተለመደው እባክህ እኔ ልጅ ጌታን ማየት እፈልጋለሁ ብለው ውሰደኝ እባክህ አሉ። እሳቸው ትትና ልማዳቸው ነውና ያንን ሽማግሌ ሽኮኮ አዝለው ተራራውን መውጣት ጀመሩ። ሰዓት ይሄድብኛል ሳይሉ እንደሌሎች እንትን ሳይሉ ከዛ ተሸክመው ሲሄዱ እየከበዳቸው ሄደ። ቀና ሲሉ ጌታ ኢየሱስ ነበር። በዚያው ባርኳቸው ሄደ። ምን ለማለት ነው? ክርስትና እንዲህ በፎርሙላ የምናስቀምጠው አይደለም። ሁሉ ጊዜ ቅን በመሆን ውስጥ የምናገኘው እኔ አባ ቢሾይ አሁን ሁሌ ቅን ስለሆኑ ሁሉ ጊዜም በጎ ምግባርን ስለሚያስቀድሙ እግዚአብሔር ከሳቸው ጋር ነበር። እግዚአብሔር በብልጠት የሚወረስ አይደለም፣ የሚገኝ አምላክ አይደለም።